ሰላም አታግ ኢንቴሪየሮች ነን። ዛሬ የተገኘነው መገናኛ አካባቢ የቡና ኤክስፖርት የሆነ ቢሮ ከፕሮግረሱን ጀምሮ ያለውን ሁኔታ ልናሳያችሁ ነው። ሁሉ ጊዜ ያለቀ ዲዛይኑን ተሃዩን ለምትሉ ዛሬ ሙሉ ፕሮግረሱን ልናሳያችሁ የተገኘነው። እዚህ ጋር የምናሳያችሁ ሎቢው ስፔሱን ሲሆን ሪሴፕሽኑ ነው። በዚህኛው በኩል ደግሞ የምናሳያችሁ እንደ አንድ ኤክስፖርት የቡና ኤክስፖርት ቢሮ መቅመሻ ክፍል ሪኳየርመንት ስለሆነ አሪፍ አድርገን በስታንዳርዱ መሰረት የተሰራ ነው መቅመሻ ክፍል ነው። ይህ ከኋላ የተቀመጥኩበት የምታዩት ወርክስቴሽን ቴብል ካስተም ሆኖ የተሰራ እንደ ክፍሉ ሳይዝ ተመጣጣኝ የሆነ አድርገን የሰራ ነው ሲሆን ከኋላ ደግሞ የምትመለከቱት የፋይናንስ ሩም ነው። ለራሱ የሆነ ስፔስ ስለሚያስፈልገው ነው። እዚህ ጋር ደግሞ እንደምትመለከቱት በጋዜጣ ሸፍነን የምትመለከቱት ስፔስ አንደር ኮንስትራክሽን የሆነ የማናጀሪያል ሩም ነው። የመቅመሻ ክፍል ያላችሁ እንግዲህ የምትመለከቱት ይሆናል። የቡናና ቅምሻ ስታንዳርድን ጠብቀን እያንዳንዱ ነገሮች ዲቴል በስታንዳርዱ መሰረት የሰራ ነው ክፍል ሲሆን እዛ ጋር የምትመለከቱት ዩቪና በስታንዳርዱን በጠበቀ ላሚኔት ኤምዲኤፍ አድርገን የሰራ ነው የካቢኔት ቦታ ሲሆን ሁለተኛ ላይቲንጉን ሁሉንም ብርሃኑን የተመጣጠነ እንዲሆን ለማድረግ ሞክረናል። ይህ የምትመለከቱት ቴብል ከቁመቱን ስፋቱን ከስታንዳርዱ ከቡናና ቅምሻ የመጣ ስታንዳርድ ጠብቀን የሰራ ነው ሲሆን ለሰው ፋንክሽናሊቲውም አሪፍ እንዲሆን ታስቦ የሰራ ነው ሲሆን ከላይም ወደ ማቴሪያል ስንገባ በዩቪ እና በሜታል ተዋቅሮ የተሰራ ነው። እንደምታዩት አሪፍ ሆኖ አልቋል። ፊኒሺንጉ ላይት ነጭ ያደረግንበት ምክንያት ይሄም አንዱ የስታንዳርድ የቡናና ቅምሻ ስታንዳርድ ሲሆን ፎከስ ተደርጎ መታየት ያለበት ቡናውን የተለያዩ አይተሞች ስለሆኑ ለነሱ ኢቨን ቅርበቱንም ከመጣጣኝ የሆነ አድርገን ያስገባ ነው። ኔክስት ወደ ማናጀሩ ክፍል የምንገባ ይሆናል። ተከታታይ ይህ የምትመለከቱት ክፍል የማናጀሪያል ሩም ሲሆን እዚህ ጋር ደግሞ ላሳያችሁ የፈለኩት የማናጀሩን ባክግራውንድ የሆነውን የሰራነው ሼልፍ ነው። ከስተም አድርገን የሰራነው ከቤቱ ቁመት ጋር እንዲስማማ አድርገን ያስገባነው ሼልፍ ሲሆን አንደር ኮንስትራክሽን ላይ ነው ያለው። ከጥቂት ጊዜያት በኋላ አልቆ ዲዛይኑን አስመስለን የሰራነውን ስራ የምናሳያችሁ ይሆናል። ተከታታይ እናመሰግናለን።